በዚህ ዓመት አብዱላህ ከባለቤቱ ጋር በመሆን ግዴታ የሆነውን የሐጅ ስነ ስርዓት ለመፈጸም ወደ መካ ሊያቀኑ ነው። ሊያደርጉት ያሰቡት የሐጅ አይነት ደግሞ ተመቱዕ ይባላል። ሌሎቹ የሐጅ አይነቶች ደግሞ ቂራንና ኢፍራድ በመባል ይታወቃሉ። በጉዟቸው ላይ ሳሉ የአውሮፕላኑ አብራሪዎች አውሮፕላኑ የኢሕራም ክልል ስር መግባቱን አሳወቁ። በመሆኑም አብዱላህ ለኢሕራም ለመዘጋጀት ተነሳ። ለሐጅና ዑምራህ ንያ የሚጀመርባቸው የተመረጡ 5 ቦታዎች ያሉ ሲሆን ቦታዎቹን በቸልተኝነት ማለፍ ፈጽሞ የተከለከለ ነው። ቦታዎቹም አብያሩ ዓሊይ፣ ራቢግ፣ አሰይሉል ከቢር፣ አሳዕድያ፣ ዛቱ ዓረቅ። ነገር ግን መኖሪያ ቦታው ከነዚህ ቦታዎች ወደ መካ የቀረበ የሆነ ሰው የኢሕራም ቦታው መኖሪያ አካባቢው ይሆናል። የኢሕራም ቦታ የደረሰ ሐጅ አድራጊ የሚከተሉትን ነገሮች ማድረግ ሱና ይሆንለታል። በብብትና ብልት ዙሪያ የሚገኙ ጸጉሮችን ማንሳት፣ ጥፍርን መቁረጥና ሰውነትን መታጠብ፣ የኢሕራም ልብስን ሳያስነኩ አካልን ሽቶ መቀባት። ከዚያም ሐጅ አድራጊው ፎጣ፣ ሽርጥና ሸበጥ ጫማ ብቻ መልበስ ይኖርበታል። ሴት ከሆነች ግን ሁሌም የተለመደው ልብሶቿን ትለብሳለች። ነገር ግን ለፊቷ ኒቃብና ለእጇ ጓንት መልበስ አይፈቀድላትም። እነሆ አብዱላህ ራሱን ለኢሕራም አዘጋጅቶ ከጨረሰ በኋላ ከሚስቱ ጋር በመሆን ንያቸውን እንዲህ በማለት አሰሙ። ለበይከ ዑምረተን ሙተመቲዐን ቢሃ ኢለል ሐጅ። ሐጅ ያሰበው ሰውዬ ሙፍሪድ ከሆነ ለበይከ ሐጀን ይላል። ቃሪን ከሆነ ደግሞ ለበይከ ዑምረተን ወሐጀን ይላል። እነሆ አብዱላህ ከሌሎች ሑጃጆች ጋር በመሆን ተልቢያውን ማሰማት ቀጠለ። ከዛም አብዱላህ ሐጅን ሊያበላሹ የሚችሉ ነገሮችን ማሰብ ጀመረ። በሰውነት ላይ ያለን ጸጉርና ጥፍርን ማስወገድ የተከለከለ ነው። ሰውነትንና የኢሕራም ልብስን ሽቶ መቀባት የተከለከለ ነው። ጭንቅላትን መሸፈን የተከለከለ ነው። በሰውነት ልክ የተሰፋ ልብስ መልበስ የተከለከለ ነው። ከባለቤት ጋር በስሜት መነካካትም ሆነ ግንኙነት ማድረግ የተከለከለ ነው። ማጨትም ሆነ ኒካህ ማሰር የተከለከለ ነው። እንስሳትን ማባረርም ይሁን ማደን የተከለከለ ነው። እነሆ አውሮፕላኗ መካ ደርሳለች። አብዱላህ ከባለቤቱ ጋር በመሆን ወደ ካዕባህ አመሩ። ወደ ካዕባህ በተጠጉም ጊዜ ተልቢያቸውን በማቆም ሐጀረል አስወድ ወደሚገኝበት የካዕባ ማዕዘን ዞሩ። ከዚያም አብዱላህ የቀኝ ትከሻው ላይ ያለውን የፎጣ ጫፍ በማንሳት የቀኝ እጁ ብብት ውስጥ አደረገው። ይህም እጥባዕ በሚል የሚታወቀው የነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው። ሐጀረል አስወድ ጋር በደረሱም ጊዜ በሰዎች መካከል ከባድ የሆነ መገፋፋትን ላለመፍጠር ሁለቱም ወደ ሐጀረል አስወድ እጃቸውን በማንሳት ብቻ ተብቃቁ። ጠዋፋቸውንም ከሐጀረል አስወድ ጀመሩ። ጠዋፍም 7 ዙር ያለው ሲሆን ከሐጀረል አስወድ ተጀምሮ ሐጀረል አስወድ ጋር የሚያበቃ ነው። በጠዋፍ ወቅትም ሐጅ አድራጊው የፈለገውን ዚክርና ዱዓ ማድረግ ይችላል። አብዱላህ ከሐጀረል አስወድ በፊት ያለው ማዕዘን ጋር ትይዩ በሆነ ጊዜ ከቻለ ማዕዘኑን ሳይስመው በእጁ መንካት፣ ካልቻለ ደግሞ ምንም አይነት የእጅ ጥቆማ ሳያደርግ ማለፍ እንዳለበት ጠንቅቆ ያውቃል። በዚህች ጊዜም ይህንን ማለት ሱና ነው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار። በጠዋፍ ስነ ስርዓት ላይ ያለ ሌሎች ሑጃጆችን መግፋትና ማጨናነቅ እንዲሁም የኢስማኤል ሂጅር ውስጥ ጠዋፍ ማድረግ እንደሌለበትም ያውቅ ነበር። ምክንያቱም ይህንን ማድረግ ያንን ዙር ውድቅ ስለሚያደርገው ነው። 7ኛውን ዙር እንደጨረሰም አብዱላህ ቀኝ ትከሻውን ሸፈነ። ከዛም የጠዋፍ 2 ረካ በመባል የሚታወቀውን ለመፈጸም ወደ መቃሙ ኢብራሂም ጀርባ ሄደ። ሰላታቸውን እንዳጠናቀቁም አብዱላህ ከባለቤቱ ጋር በመሆን ወደ መስዓው አመሩ። በመንገዳቸውም ላይ ከዘምዘም ውሃ ተጎነጩ። ይህም የረሱል ሰለላሁ ዐለይሂ ወሰለም ሱና ነውና። ወደ ሰፋ በሚወስደው በር አድርገውም ወደ ሰፋ ተራራ ወጡ። በሚወጡበትም ጊዜ ይህን የቁርአን አንቀጽ እየቀሩ ነበር። إن الصفا والمروة من شعائر الله فمن حج البيت أو اعتمر فلا جناح عليه أن يطوف بهما ومن تطوع خيرا فإن الله شاكر عليم. ፊታቸውንም ወደ ካዕባ በማዞር ዱዓ ማድረግ ቀጠሉ። لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله وحده أنجز وعده ونصر عبده وهزم الأحزاب وحده. ከዚያም ከሰፋ በመውረድ ወደ መርዋ ጉዟቸውን አንድ ብለው በእርምጃ ጀመሩ። በጉዟቸውም የቻሉትን ያህል ዱዓና አዝካር ያደርጉ ነበር። መርዋ በደረሱም ጊዜ ከቁርአን አንቀጽ ውጪ ሰፋ ላይ ያደረጉትን ሥርዓቶች ሁሉ ፈጸሙ። በዚህም ከ7ቱ ዙሮች የመጀመሪያውን አጠናቀቁ ማለት ነው። ከዚያም ወደ ሰፋ የመጀመሪያውን አይነት ስነ ስርዓት እየፈጸሙ ተመለሱ። በዚህም መልኩ 7ቱን ዙሮች አጠናቀቁ።
ከዚያም አንዳች ነገር ሳይናገሩ ወደ መርዋ ወጡ። በዚህም ሰዕያቸውን አጠናቀቁ ማለት ነው። ከሰዕይ በኋላም አብደላህ ሙሉ ጸጉሩን አሳጠረ። ባለቤቱ ደግሞ ከሁሉም የጸጉሮቿ ክፍሎች የጣቷን ራስ የሚያክል በማሳጠር ተብቃቃች። በዚህም ከኢሕራም ስነ ስርዓታቸው ተፈቱ። የዱል ሒጃ ወር 8ኛው ቀን እስኪደርስም ድረስ መካ ውስጥ ቆዩ። ነገር ግን ሙፍሪድ ወይም ቃሪን የሆነ ሐጅ አድራጊ ከኢሕራም መፈታት አይፈቀድለትም። የዱል ሒጃ 8ኛው ቀን እስኪደርስ ድረስ መካ ውስጥ በኢሕራም መቆየት ይኖርበታል። የሐጅ የመጀመሪያው ቀን የሆነው የውሙ ተርዊያህ በመባል የሚታወቀው የዱል ሒጃ 8ኛው ቀን ሲሆንም አብደላህና ባለቤቱ ከመካ ኢሕራም አድርገው ከዙሁር በፊት ወደ ሚና ቀኑ። ዙሁሩንም አሳጥረው በወቅቱ 2 ረክዓ ሰገዱ። አስርንም ወቅቱ ሲገባ አሳጥረው 2 ረክዓ ሰገዱ። መግሪብንም በወቅቱ አሰገዷት። ዒሻንም አሳጥረው በወቅቱ ሰገዱ። ሌሊቱንም እዛው በማሳለፍ የ9ኛውን ቀን ፈጅር እዛው ሰገዱ። ፈጅርንም እንደሰገዱ በቀጥታ ዓረፋ ላይ ለመቆም ወደ ዓረፋ ተራራዎች አቀኑ። ዓረፋ ሁሉም ቦታዎቿ ላይ መቆም ይቻላል። በላጩ ግን ከጀበል አልራሕማ ስር የሚገኘው ሰኸራት አልኪባር በመባል የሚታወቀው ቦታ ላይ መቆም ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የቆሙበት ቦታ ስለሆነ ነው። ነገር ግን ግፊቱና መጨናነቁ ከፍተኛ ስለሆነ እና አብደላህ እዚያ ቦታ ላይ መቆም አልቻሉም። ተጋፍቶ መድረስና ሌሎችን ማስጨነቅ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ሱና አይደለም። ከዚያም የኢማሙን ኹጥባ ለማዳመጥ ዝም አሉ። ዓረፋም ላይ ዙሁርና አስርን አንድ ላይ አሳጥረው ሰገዱ። ዓረፋ ላይም ቀኑን ሙሉ በዱዓና በዚክር ተጠምደው ዋሉ ፀሐይ እስከምትጠልቅ ድረስ። ከዚያም ወደ ሙዝደሊፋህ በመሄድ መግሪብና ዒሻን አሳጥረው በአንድ ላይ ሰገዱ። ፈጅር እስኪደርስ ድረስም እዚያው አደሩ። ከፈጅር ሰላት በኋላም በመሽዓር አልሐራምና በሙዝደሊፋህ ዱዓ አደረጉ። ሁሉም ዱዓ የሚደረግባቸው ቦታዎች ናቸው። ከዚያም በጀምረቱል ዐቀባህ ጠጠር ለመወርወር ወደ ሚና ቀኑ። ይህም ጀምረቱል ኩብራህ በመባል ይታወቃል። ከመሄዳቸውም በፊት አብደላህ ለራሱና ለባለቤቱ ከሽምብራ ፍሬ በጥቂቱ ከፍ ያሉ 7 ጠጠሮችን በመልቀም አዘጋጀ። እዛም በደረሱ ጊዜ ወደ ጀምረቱል ዐቀባህ በመሄድ 7ቱን ጠጠሮች አከታትለው ወረወሩ። በእያንዳንዱ ውርወራቸውም አላሁ አክበር ይሉ ነበር። ከጠጠር ውርወራ በኋላም ሀዲይ በመባል የሚታወቀውን የሙክት ማረድ ስነ ስርዓት ፈጸሙ። ይህም ግዴታነቱ ሙተመቲዕና ቃሪን በሆነ ሐጅ አድራጊ ላይ ብቻ ነው። ለወንድ ሐጅ አድራጊ ጸጉሩን ማሳጠር ወይም መላጨት ስለሚችል አብደላህ ጸጉሩን ተላጨ፣ ባለቤቱ ደግሞ ከጸጉሯ ዙሪያ አሳጠረች። ከዛም ወደ መካ በመመለስ በካዕባ ዙሪያ 7 ዙር ጠዋፍ አደረጉ። በዚህ ጠዋፍ ወቅትም ቀኝ ትከሻን መግለጽ ወይም ኢጥባዕ አይፈቀድም። ከዛም የጠዋፍ 2 ረካዓዎችን ሰግደው ሰዕይ በመባል የሚታወቀውን በሰፋና መርዋ የመመላለስ ስነ ስርዓት ፈጸሙ። የኢፍራድና ቃሪን ሐጅ ስነ ስርዓት ፈጻሚዎች ጠዋፍ አልቁዱም ባደረጉ ጊዜ ሰዕይም አድርገው ከነበር አሁን ሰዕይ የመፈጸም ግዴታ የለባቸውም። ከ10ኛው ቀን በኋላም አብደላህና ባለቤቱ 3ቱን የአያመት ተሽሪቅ ሌሊቶችን እዛው ለማሳለፍ ወደ ሚና ተመለሱ። በእነዚህም ቀናቶች በየዕለቱ 3ቱ የጠጠር መወርወሪያ ቦታዎች ላይ ጠጠሮችን ይወረውሩ ነበረ። ከትንሿ መወርወሪያ በመጀመር ልክ ጀምረቱል ዐቀባህ ላይ እንዳደረጉት 7 ጠጠሮችን ይወረውራሉ። እንደጨረሱም ወደ ቂብላህ በመዞር ዱዓ ያደርጋሉ። ከዚያም ወደ መካከለኛው መወርወሪያ ላይ በመሄድ ተመሳሳይ ተግባርን ይፈጽማሉ። በስተመጨረሻም ጀምረቱል ዐቀባህ ላይ በመሄድ እንዲሁ ተመሳሳይ ተግባርን ይፈጽማሉ። የአያመት ተሽሪቅ ስነ ስርዓት ሲጠናቀቅ አብደላህና ባለቤቱ የሐጅ ስነ ስርዓታቸውን ጨረሱ ማለት ነው። ለመጨረሻ ጊዜም የሰሩት ሥራ በጥንታዊው ቤት በካዕባ ዙሪያ ጠዋፍ ማድረግ ነበር። ይህም የመሰናበቻ ጠዋፍ ነው። إن الحمد والنعمة لك الملك